ወዴት ነው? ወይ ምን ሳይታሰብ? ኧረ እንደው የኔ ያክል ቀጠሮ ማናከብር አታርገን። ኧረ ጋር እንደው አሁንስ እንደው አላፈናፍና አላችሁ ሌላ ናችሁ ወይ? እንዴት ነህ? ወዴት? አይችን እዚህ ቆዲያ ግድግዳ አድርጌ ልመጣ አጣላ አማርኛ ቆዳ ግድግዳ አድርጌ ልመጣ። አልወጥር እኮ ነው እንደ መወጠር ይሄንን አልወጥር ብዬ ይሄ የበቆዳ ነው። ተለቅመን ቤት እንግዲህ አመጡ ለነሳቸው በቅጠብተን በጋርዳችሁ እሺ። ከዛ አሁን ይችን እዛ ለኔ ሰጡኝ። ተባሁላችሁ ወንድምየውም ነበር ይከም ወንድም አሰደዳርተን አሁን ተነሳቸው ቤት እየወጣሁ ነው። እኔም አሁን ወዴት ልትሄድ ነው ታዲያ? ልገረግድ አልከኝ። አራንስ ልገረግድ ነው። በዛ ላይ እንደ ለምን ሊሆን ነው የምገረግደው? እንዴት አታውቅም እንዴ? አጎዛ እየሰደብከኝ ነው? አይደለም አጎዛ ታውቃለህ ወይ ነው የምልህ። ዋኔ ጌታዬ አጎዛ ብለህ ኧረ ወንዴው ነገር አጠምዝዛው አውቃለሁ። አጎዛ ነቅቤ ቤት መደብ ላይ የሚያነጥፉት ነው። አንጋሬ ኧረ ተው እየተሳደብክ ነው። ዋኔ ጌታዬ ኧረ ተው አጎኔ አንጋሬ ታውቃለህ ወይ ነው ያልኩት። እኔ አላውቅም እንዴው ሌላ ነገር መለቃቀሙ ግን ተስተምረሃል። ሌላ ነገር መለቃቀሙ አንዴው ጌታ መሳይ ተው ግድ ወንድምህን ተው ተማከሩ ተው ግድ የላቸውም እንደው ነገር እየጠበዘዘ ነው። አረ ነገር በተምዘዝ ነው። በጧቱ አጎዛ አልከኝ አንጋሪ አልከኝ። አይደለም ታውቃለህ ወይ ነው ያልኩት እንጂ ምን ዋኔ ጌታ እና አሁን ለዛ ነው የምገረግደው። አዎ እንዴት አድርገህ ነው? ላጎዛ ወይ ለለምድም ይሆናል እኮ ለምድ ያታቆም በብርድ ጊዜ እኮ ይለበሳል። እረኛው ይለብሰዋል። እኛም ደግሞ ወደ ማታ ላይ እንግዲህ አካባቢም እንደው ትንቃኝ ወደ ዲያገትም ትንወጣ ለበሳል። እሱን አይቻለሁ። እረኛ ከላይ የሚለብሰው ምን አለ እንደው ለኔም ብትሰራልኝ እሱንስ። አረ ይሄን የለበትኩትን ኮት 4000 ብር ነው ተከራክሬ በደንበኛ የገዛሁት። ያ 4000 ብር ደህና በግ ብገዛልኝ ስጋውንም በልቼ አረ እንዴ ርቢ ገዝተህ ብታመጣ ዘለቀቅ ብታረግን የማራባለህ። ቆይ አሁን ርቢውን ተውላ ለምዱን ስራልኝ። ለምዱን ነገሩ ቆዳ ያለበሰ ስማኝ ደሞ ቆዳ ያለበሰ ብለው ደሞ እዛ እንዲያሙ ብዬ ነው። ስማኝማ አሁን የከተማው ሰው አሁን እኔ ይሄን ለምድ ሰርተህ ለብሼ ባየው ፋሽን እያለ ደሞ እሱን ያስወድድብኛል። አረ እዚህ ስመጣ ነው የምለብሰው። ታዲያ እንግዲህ ስራ ፍጠሩ ተብሎ የለም እንዴ? እዛ አጎዛ እየሰበሰብኩ አለፋለሁ። ደህና አርጌ አለፍቼ ወዲያ አንተ አቀናልሃለሁ። እዛ ሽጠህ እንዴ ትርፍ እኩል ይሻላል። ይሲውም አላዋጣንም። በቃ ወደዛው። አረ በቃ እንግዲያስ ታውን ነገሩ አንድ ቆዳ ያዛለኝ ያቺኛት ሁለት ያው ማለፋት ነው እንግዲህ። እንደው እሷን ግን ካላሽ ማጠጥ ካይሆንልህ ጉዲ አታድርስ አትልም ወይ ታዲያ? ቆይ አንድ አፍታ ነው እዚሁ ተሆናችሁ ትመጣላችኋለሽ ወይ ወደ እሳቸው ቤት ተጠጋበሩ? እኔም ገድገድ አድርጌ ልምጣ ብዬ ቶ እንግዳ ካለባት እኛ እዚሁ ዝም ብለን ፎቶ ምናምን እያነሳን እንቆያለን ወይ ዙሪያውን። ታዲያ እንደፈለጋችሁ እንዴት ነው ታዲያ ነገሩ? እንዴት ይሻላል ታዲያ? እናንተን ሜዲያ ላይ ጥዬ ልሄድ? አይ እንግዳ ካላት ሂደህ እንዳትረብሽ ደግሞ ሌላ እንግዳ እንዳትነው። ኧረ እሱስ ችግር የለውም። ምን አለብን? ይቺን ባለፈው መዓዛ ጋር የዘራናትን በቆሎ እየኮተኮትን እንጠብቃችኋለን። እቺ አሁን እኮ ይኸው ተባቀለ እንደው ትንሽ አሁን የዝናቡ እንግዲህ ወላሂ ላደክ መሆነሽ ነው። ምንድን ነው ያስከው?